ስትመጣ ሐሳቧ ኦሬዲ ሌላ ሴት ስለያዘ ከዱባይ የምትመጣ ሴት እሷን ወደ ዱባይ ልክ እሷ ስትወጣ እሷን እንደሚያስገባ የተነጋገሩበትን ሁሉ ነገር ስለሰማች ወይስም ስላወቀች ሶስተኛ ሴት ማለት ነው ከሷ ውጭ የመጀመሪያ ሌላ ማገጠባት በሳውዲም እያሉ ኢጃዛ ቤት የሚባለው ቤት መኖሪያ ውስጥ ሌላ ሴት ጋር እዛም ደግሞ አሁን ድጋሚ ሌላ ሴት ማገጥ በቃ ብላ ወስና እቺ ልጅ ከዚህ ቤት ወጥቼ ህይወቴን መለወጥ አለብኝ፣ የልጄን የወደፊት ህይወት ማስተካከል አለብኝ፣ በቃ ይሄ ሰው የሚለወጥ አይደለም ብላ ወስና ልጇን እሱ ጋር ትታ ወደ ዱባይ መጣች። ወደ ዱባይ እንደመጣች ለስንት ወር ያህል ነበር ብር ላክሽለት? ዱባይ እንደመጣሽ ዱባይ ያላኩለት 10,000 ብር ብቻ ነው በእጅ የላኩት እስካሁን 10,000 ብር ብቻ ለሱ ላከች። በተረፈ ግን ለልጇ በእህቱ በወንድሙ ልብስ ግዙላት፣ ይሄን ግዙላት እያለች በእህቱ በወንድሙ ትልካለች። ገዝተው የሚልኩ በሌላም ሰው ሰርፕራይዝም እንደዛም ያቀርብሳለሁ። በሱ ዳይሬክት ለሱ አትልክም። በእህቱም በወንድሙም በማንም ሰው ትልካለች። ይሄን ግዙላት ለልጅ፣ ይሄን ግዙላት፣ ይሄን ገዝታችሁ ይዛችሁ ሂዱ። ገዛዝተው የታዘዙትን ወስደው ሰርፕራይዝ በሚያደርጉ ሶሻል ሚዲያ ላይ በሚያስተዋውቁ ሰዎች ገንዘብ ሰታ ለልጅ ይሄን አድርጉልኝ እየወሰዱ ያደርጉላታል። እሱ ግን ለልጁ የሚነግራት እናትሽ አትወድሽም፣ እናትሽ አትፈልግሽም፣ እናትሽ ብር አትልክልሽም እያለ ይላታል። ለዛም ማስረጃ አላት። ሌላ ምን ይላታል? እሷን እዚህ ሀገር ስትመጪ አንቺ ብቻ እኔና አንቺ ብቻ ለመገናኘት ያብቃን እንጂ እዚህ ስትመጪ አናትሽን በጥይት ብዬ ነው ምገልሽ። ማስረጃ አላት። ልካልኛለች ወደ እኔ እንዳንተ ፎርዋርድ አድርገን እንደዚህ እያለ ይዝትባታል። የከፋ ክፋት ደግሞ እዚህ ጋር ህፃን ልጅ የ4 ዓመት ከምናምን ሴት ልጇ አጸያፊ ስድቦችን እኔ እዚህ ጋር ማለት የማልችለው ስድቦችን እናቷን እንድትሰድብ ያደርጋል። በቮይስ ማስረጃ አለ። እናም እኔ ቁጥሩ ሰታኝ ዋትሳፕ ላይ እባክህ እና እንነጋገር አልኩት። በጽሁፍ መለሰልኝ። ምን አለ? እንትን አልልም፣ ምንድን ነው ያለው? ማንም ልጇን እንድታይ የከለከላት የለም፣ መደወል ትችላለች ብሎ በጽሁፍ ብቻ መለሰልኝ። ቆይ አሁን ቮይስ ላከ፣ ዋትሳፕ ላከ። አረ ወደዛ ብሎ ጻፈ። ቮይሴን ሰምቶ እቺ ልጅ አንድ ነገር ብትሆን የኢትዮጵያ ሕዝብ አንተን ነው የሚጠይቀህ ላልኩት አረ ወደዛ ብሎ በጽሁፍ ዋትሳፕ ላይ አስቀምጠልኝ። አሁንም ታይፒንግ እየጻፈ ነው እና ኢሞ ላይ ነው እሱ እኔን የሚያወራኝ አለች። ስክሪን ሪከርድ አድርጋም ቮይሱንም ቴክስቱንም ኤቭሪቲንግ ስክሪን ሪከርድ አድርጋ ልካልኛለች። እና ምን ብታደርግ ይሻላት አለች ሴት ሀብትና ንብረቷን ወስዶ እድሜዋን በልቶ ገላዋን ተጫውቶ ሁሉ ነገሯን ወስዶ አሁን አንድ የቀራትና እሱንም ወስድብሻለሁ እያለ ይዝትባታል። ምን ታድርግ? ያው ብዙ ጊዜ የሚዝት ሰው መቼም የሚናከሱ ውሻ አይጮህም ይባላል እና ያው ሴት ስለሆነች ለማስፈራራት ፈልጎ ይሆናል እንጂ በእርግጥ እየተናገረ ዝም ማለቱ በራሱ ነገሮችን ወደ አክሽን እንዲገባ የሚያስደርግ ነገር ነው። የት ሀገር ነው አካባቢውም እስቲ ቢነገርና እዚህ ካሉት ሰዎች ጋር መነጋገርና መመካከል የሚቻልበት እሱንም ደግሞ መጠየቅ የሚቻልበት ሁኔታዎችን እንድንፈጥር የሚኖረው የት ነው ያለበት፣ ሁለተኛ እሷም ማግኘት የምችልበትን አስፈላጊ ከሆነ ጊዜ ተወስኖ የእሷን ቤተሰቦች ወይንም ከእሷ ጋር የሚያገናኙበት እናትና ልጅ የሚገናኙበት በሕግም እንትን ይባላል። ብትኖር ሀገር ቤት ቅድሚያ የሚሰጠው ለእሷ ነው። እንግዲህ ቅድሚያ የሚሰጠው ለእናት ነው ከአባት ይልቅ። ስለዚህ ያንን ማስደረግ የሚቻልበትን ሁኔታ ይፈጠራል። ያለችበትን ቦታ ቢነገረን፣ ሁለተኛ እዛቸው ማስፈራሪያቱ ይሄ መደረጉ ኢቨን የሰሩትንም ንብረት እኮ እንትኑ ምንድን ነው በእስልምናም ከሆነ በመዘጋጃ ቤትም ባህላዊም ጋብቻም ከሆነ ያላትንም ንብረት እኩል የመካፈል መብት አላት። ያው እሷ ሰራች እሱ ከሚለው ይልቅ መሬቱም የእሱ ቢሆን የእሷ ራሱ ቢሆን እሷም ያ 80ቸው እስካልወረደ ምንድን ነው የሚባለው በእስልምና እሱ እስካልወረደ ድረስ ያላቸውን ንብረት እኩል የመካፈል መብት አላት። ስለዚህ ያንንም መደረግ የሚቻልበት ኒካውም ወይንም ደግሞ 80ውም እንዲቀደድ ውክልና
ተሰጥቶ ማድረግ የሚቻልበትን ሁኔታ መፍጠር ይቻላል። ከዛ በኋላ ልጇም ልጅ እናት መሆኗን እንድታውቅ ይህንን የማሳወቅ ግዴታ እንግዲህ ማስደረግ የሚቻልበት ሁኔታዎች ይፈጠራሉ እና ምናልባትም እኛ ጋር ከሚሰሩ አካላቶች ጋር የሚቀርብበት አካባቢ ካለ ይህንን ሁኔታ በህግ የመጠየቁን ነገሮች መፍጠር ይቻላል። ሀቡዬ የት ነው እንትን አንተ ልትደውልለት አትችልም? እኔ እኮ ቀጥታ መስመር ስለሌለኝ ነው። አንተ ኢትዮጵያ ስላለህ አሁን ላኪልኝ፣ አስገባው እና እደውልለታለሁ። ሀቡዬ አንድ ያልነገርሽው ነገር አለ። ፍች ያኔ ፍች ከፈጸምን 3 አመት ሆኖናል። ያኔ በጽሁፍ ነው የፈታኝ እዚህ አለሁበት ቦታ። ቤቱ ደግሞ ያለው በአባት በጽሁፍ ነው የፈታሽ። በጽሁፍ ይቻላል ፍቺ? በጽሁፍ ፈትቼሻለሁ ብሎ መጻፍ ብቻ ለፍቺ ይቻላል? አዎ እንግዲህ እንደዛ ነው የሚለው። ታዲያ በጽሁፍ ነው የላከልኝ። በጽሁፍ ነው እልክልሻለሁ እንደ ቅድሙ ሪከርድ አለ። በጽሁፍ ማለቷ ቴክስት አድርጎ ፈትቼሻለሁ ብሎኛል ኦልሬዲ። ስለዚህ ተፋተናል። ሰማንያ ያልነበራችሁ እናንተ ኒካ የለባ ነው